እኛ ሀዘኑ እንደ አዲስ እያገረሸብን ዙረን ሀዘን ላይ እያሉ ነው ማለት ነው። እነ ብሬክስ እስካሁንም በቴዲ ሞት አልተረጋጉም፣ አልተረጋገንም፣ አምነንም እንድንቀበል አልቻልንም፣ እስካሁን ድረስ አላመንም እያሉ እየተናገሩ ነው ያሉት ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙና ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ሁላችሁንም በአለም ዳርቻ ያላችሁ በሙሉ ውድ እህት ወንድሞቼ ሰላማችሁ ብዝት ትርፍ ይበል። በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ማን ነው ግን እንደኔ ግራ የተጋባው? እንደኔ ግራ ግብት ያለው ማን ነው? እንደኔ ግራ ተጋብታችኋል? ብዙ ነገር ሀሳብ ላይ ነው ያለው፣ ጭንቀትም ጭንቀት ላይ ነው ያለው እና በጣም ግራ ግብት ብሎኛል ማለት ነው። ስለ ቴዲ ሞት ማለት ነው። አሁን ያለበት ሁኔታ እንዴት ነው? ብዙዎቻችሁ እየጠየቃችሁ ያላችሁት ቴዲ ምን ነው ዝም አሉ? ስክሪኑስ እንዴት ሆነ? ሄደ ወይ ቀረ ወይ ሄደ ወይ ቤተሰብ ተረዱ ወይ ምናምን እያላችሁ ያው ያለውን ነገር የምነግራችሁ ይሆናል። ሁላችሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ ያልሆናችሁም ሰብስክራይብ ቪዲዮል ምልክቷን በማጥቆር ቤተሰብ ይሆኑ ማለት ነው። እስከ መጨረሻው ሁላችሁም አዳምጡት ማለት ነው። ያው እንደሚታወቀው ቴዲ ወንድማችን እንግዲህ ሳምንታቶችን አሳልፏል ማለት ነው። 1-2 ሳምንት እየሆነው ነው። ግን ያው በጣም አሁን ላይ ባልተቤቱም እነ ብሬክስም ሆነም በጣም ሀዘናችን እያደረባሰብን አምነን መቀበል አቃተን በቃ እያሉ ነው። እና እንግዲህ ፈጣሪ ያጽናችሁ፣ ፈጣሪ ጽናቱን ይስጣችሁ። ሌላ ምን እንላለን ማለት ነው። ቴዲ በጣም የዋህ ነበረ። በጣም ልበቀና፣ ሳቂታ፣ ተጫዋች ለኔ እንደ እህቱ ጥሩ ወንድም፣ እንደ እናት ልጅ ሳጠፋ መካሪ፣ ሳለቅስ እንባባሽ ጥሩ ወንድም። እሱም በድንገት የዛሬ ሳምንት የሞቱ መርዶ ሰማሁኝ እያለ አሁንም ብሬክስ በቴሌግራም ቻናሉ እንትን እያለቀቀ ነው ማለት ነው። ይናገራል፣ እየተናገረ ነው ያለው። ሚስቱን በጣም በቃ እስካሁን ድረስ ያለችበት ነገር ልትረጋጋ አልቻለችም። በጣም ትልቅ ሀዘን ላይ ነው ያለችው። ምን ቃል ያጽናናታል? የኔ እናት በጣም ከባድ ነው እና በጣም ግራ ግብት ነው ያለኝ። እንደኔ ግራ የተጋባው ሰው እንደው አለ ይሆን? የስራ መጥፋት በጣም በተለይ በሳዑዲ አረቢያ የስራ መጥፋት በጣም አገሪቷን እያናወጣት ነው ያለው። በዛም በዚህም ስትሄዱ ስራ 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 የሚል ነው። ወንድና ሴት ነው የበዛው። በዛ ላይ ደግሞ የሚገዳደሉ ሰዎች አስባችሁታል? የሚገዳደሉ ሰዎች አሉ። እነዚህ የሚገዳደሉ ሰዎች ደግሞ መከራን ያሳለፉ ሰዎች ናቸው። ከራያ ተነስተው በረሃ አቋርጠው ሳውዲ አረቢያ የገቡ ናቸው። ይሄ በረሃ ሊያስተምራቸውና ሊያጠነክራቸው ነው እንጂ የሚገባው ማለት ነው። ለሰው ተምሳሌት ሊሆኑ ነው እንጂ የሚገባው ጨካኝ እንዲሆኑ ነው እንዴ? እርስ በርሳቸው ሲገዳደሉ ነው፣ እርስ በርሳቸው ሊገዳደሉ ነው እንዴ የሚመጡት? አሁን እነኚህ ሰዎች ማለት ነው እነኚህ ሰዎች ግን በአሁኑ ሰዓት በር ከፍቶ ማለት ነው የሚያስገባ ጓደኛውን አለ አብሮ እየበሉ
አብረው እየጠጡ መልሰው ደግሞ ከጎናቸው ሻንጣ እየመዘዙ የሚገዳደሉ ከሆነ ማን ነው ማንንስ ነው የሚያምነው? እስኪ ንገሩኝ። እኔ በጣም ግራ ግብት እያለኝ ነው የምር ማለት ነው። እንደኔ የተወዛገባችሁ ግራ የገባችሁ ሰዎች አላችሁ። እኔ የምለው ግን ምን አይነት ስሜት ነው እየሆነ ያለው? ምን አይነት ስሜት ነው? የሆነ የተጠጋችሁ ነገርም አለ እንዴ? የሆነ መንፈስ ተጠግቷችኋል ማለት ይቻላል እኮ በቃ የምሬን ነው። ባለፈው የራያ ልጆች ታስታውሱ ከሆነ በባህር አለቁ ተብለን እንደዛ እያየን ስናለቅስ ነበር። ያንን ጉድ አልፋችሁ መጣችሁ ደግሞ መሀል ከተማ ላይ የምትገዳደሉት። ምን ሆናችሁ ነው ግን? ምን እየሆናችሁ ነው? እንዴት ነው የሚያደርጋችሁ ግን? እስኪ ምን ምልክት ነው የሚያሳያችሁ? እስኪ ምልክቱን ንገሩን። እስኪ ምን ምልክት ነው የሚያሳያችሁ? በእውነት ምልክቱ ምን አይነት ምልክት ነው እስኪ የሚያሳየው? እስኪ ንገሩን። የመጣችሁበት ዓለም በቃ ይሄ ነው ዓላማችሁ። ስትመጡ ማለት ነው ስትመጡ ዓላማችሁ ሳውዲ አረቢያ ሂደን እንገዳደላለን ብላችሁ ነው የምትመጡት? ወይኔስ ሳውዲ አረቢያ የገደለ ያሸልማል ተብላችኋል? ሳውዲ አረቢያ እኮ የገደለ ይገደላል፣ እጅ የቆረጠ ይቆረጣል፣ ያረደ ይታረዳል። ቀልድ አይደለም። ከኢትዮጵያ ሳውዲ አረቢያ ስትመጡ እንገዳደላለን ብላችሁ ነው እንዴ የምትመጡት? ሁላችንም የየራሳችን ዓላማ አለን የመጣንበት። ስለዚህ ለምንድን ነው ሰርተን ተለውጠን ለምን ሀገራችን አንገባም? ለምን እንደዚህ ይሆናል? ምን እየሆናችሁ ነው? እዚህ መጣችሁ ለመገዳደል ለምን እዛው ሀገራችን ላይ ቀያችን ላይ ለምን አንጨራራስም ባይነኝ እኔ እውነቴን ነው። ምክንያቱም እዛው እንኳን እንደፈለገን ሬሳውን እያነሳን እንደ ልባችን እንድንቀብር ማለት ነው። እና በጣም ከባድ ነው ያለንበት ሁኔታ በጣም ከባድ ነው። በባህር ስትመጡ ያን ሁሉ አቋርጣችሁ ስትመጡ ይሄ በረሃ ሊያጠነክራችሁና ሊያስተምራችሁ ይገባል እንጂ ለሌሎች ተምሳሌት ልትሆኑ ይገባል እንጂ እንዴት እንደዚህ ይሆናል? በጣም እኔ ግራ ግብት እያለኝ ነው። በጣም ግራ እየገባኝ ማለት ነው። ይብላኝ ለእናቱ። እሱስ እንግዲህ ሞት አይቀርም ያው ሂዶታል። ግን በጣም ያሳዝናል። ያን የመሰለ ሸበላ ያን ቆንጆ የሆነ ልጅ ገና ሩጦ ያልጠገበ እናቱ ተንሰፈሰፈች። ሚስቱ ምን እነሱ ብቻ ሁላችንም በጣም ነው ያዘነው። እባካችሁ ይብቃን በቃ ሀገራችን ይበቃል። ለሰው ሀገርም እየመጣችሁ አትገዳደሉ በቃ። ኧረ ምንድን ነው እየተካሄደ ያለው ግን? ምን ጉር ነው? ምን እየሆናችሁ ነው? በበረሃ መምጣት ግን ያጨክናል እንዴ? በረሃው ነው ያጨከናችሁ እንደዚህ ያደረጋችሁ? ይቺ እናትሽ ምን ይዋጣት እስኪ? ገዳው ማለት ነው ስትገድለው እናትክን አላስታወስክም? እናት የለህም? ትዝ አላለችህም እናትህ? ፈጣሪ ሆይ ትዕግስቱን